እየጠበቀን ከርሚያ ቀኑ ማለት ሄሎ ሶል እንዴት ነው? አለን ማን ነው? አገኛት እስኪ። እሺ ጊሸን ማን የሚሉት የምርጫ ክልል ነው? ጊሸን አሁን ምን አይነት ጦርነት ነው የሚካሄደው? አረ ሰው እየሳቀባችሁ ነው። ኧረ ተው። አሁን ወደ ደላንደ ወደ ዳዋ ምንድነው ወደ ኩታበር ከሄዳችሁ ተዋጉ። ምንድነው ግራ እያጋባችሁን እኮ ነው። አረ ይሄ 23ኛ የሚባሉት ሚኒን ስድ እየሆኑ ነው። እዛ ያከብሩ ለሊት 7 ሰዓት እኮ አስጠርንፌ እኮ ወጣሁኝ። ወደዛ ሄድ አልከኝ አይደል? ስደርስ ነጋ 12 ሰዓት ሳይሞላ ማለት ነው። ባነው ሲሞላ ማለት ነው። እንደው በሩቁ ነው ስላየው ነው እንጂ ያለውን ችግር እኮ እኔና ኮሬን እኮ እያየን እኮ ነው። እዚህ ያለውን ሁኔታ ኑ ተብለው መጥቷል። ኑ ተብሎ መምጣቱን እኮ አይደለም እንዴት እንደደረስኩ እኮ ነኝ የማውቀው። ኮሬ ራሱ ብትጠይቀው እግዚአብሔርን እዚህ ስንት ሰዓት 7 ሰዓት የተነሳን ተሬ ለመድረስ አሁን ዞሮ ማለት ነው። እኔ አሁንም የተሰጠኝን ግዳጅ እየሰራሁ ነው ያለሁት። አሁንም የምትለውን ሐሳብ አሁን እኮ በቃ ያለን ሰዓት ትንሽ ነው። ምርጫው ካለቀ በኋላ ምንም አይሰራልንም ግዳጅ እና ታዲያ ደሴ ላይ ችግር እንፈጥራለን ነው። አሁን እንጂ ሰለሞን አሁን ወደ ኩታበር ሄዱ። ቀጣው ሰፊ ነው እንዴ የሚያደርግ ኃይል ካለ ለምን እንዳላየውም 24 ራሱ ከዛ ሲመጡ እንደገና ትናንትና አንድ ሻምበል ታምም ያለው ብሎ በግድ ነው ለማለት በመከራ ነው። አንተም አትደውል በቃ እንትን እኔ ነው መጠየቅ ካለብህ ማለት አሰራሩ መጠበቅ ካለብህ ማለት አሁንም 24 የሚሰጣት ግዳጅ አለ። አሁንም ምነግርህ እንዲህ ከተባለ እስከታች እስከ ሻለቃ ገባለሁ። እንዲህ ያለው እርምጃ ወስዳለሁ እስከታች ወርጅ እርምጃም ለመውሰድ እኮ ነው ታውቀዋለህ። አሁን ምን የምነግርህ በቃ አሰራሩን ተከትዬ ነው የምሰራው። እኛ ጋር መገናኘት አለብህ አንተ። እኔ ጋር ሳትገናኝ አሰራም ህጉን ወጣ ካልሰማ እኔ ሳዚህ ነው የምትንቀሳቀሰው አንተ። አሁን ችግር የለውም። ዞሮ እኔ አሁንም የተሰጠኝ ግዳጅ አላጠፍኩም። አሁንም ቢሆን ማለት ነው። አሁንም የምነግርህ ህጉ ከሆነ እንዳሻው ነው የሚያዘው። ህጉ ከሆነ እና እኛ ታዲያ ምንድን ነን ታዲያ ዝም ብለን ከዛ ውጭ ግን አንተ እንዳሻው ላይ አርማ ስላደረስ እናንተ ጋር ጀለስ ስለሆን ከሆነ ይቅርታ። እንደዚህ አይነት ታቤልኝ ጎጠኛም አይደለም። ምን ሆነ በዛ አይነት አዳምጠኝ። እኔ ዘልሌታቸው የተናገርኩት እኮ እንዳሻውን እንዲህ ስላለው ነው አይደል እንዴ? አትተኩሱ ነው የምትለው? እንዴት አይነት አሰራር ነው የምንከተለው? ወይ ትክክል ያልሆነ ከሆንኩ ወይ ንገረኝ በቃ። እኔ ጋር መለስታለሁ። አንተ እኮ አይደለም ያለው እንዳሻው ነው። እኔ ማሳወቅ ያለብኝ አሳውቄ አይደለም። እኔ ቡድና ታቆመው ነው የምልህ። አያዋጥም ላንተ። እኔ ልጅነት ምናምን እጠቀማለሁ ካልክ ማለት ነው። እኔ ማንም ሊወገንኩት የለኝም። አይደለም ስርዓት ማድረግ ነው ያለብህ። አሁን የምትላቸውም ነገሮች እኔን ደግሞ አይገዛኝም። አሁን በዛ ልክ ደግሞ አይደለሁም። እኔንም አይገልጸኝም። በቃ እንደ ድርጅት እንዲሆን እኮ እኔ ያረን ሰብሳቢ እኔን አማክረህ ነበር መንቀሳቀስ ነበር። አሁን ለዚህ ነገር ባይፈጠር ጥሩ ነው። እውነት ለምን ነገር የምትፈጥረው ፋንታ እኔ ሳላቅ አትበለኝ። አንተ ስትመጪ ይሰራል። በሰው አይደል የደወልንልህ? ኔትወርክ ካልሆነ በስተቀር ለምን አንተ በራስህ ስልክ አናገኝህም እንዴ? አሰራሩን እኮ ነው የጠየቅኩህ። እኔ እኮ አሰራሩንማ ከጠየቅኩህ እኔ ከኔ ትእዛዝ ነበር አንተ መቀበል የነበረብህ። ኧረ እኔ እንደዛም ማድረግ ሰው አይደለሁም። እኔ እውነቱን ማወቅ ያለብህ በዛ ልክ ያደረኩበት ችግር የለም። አሁን እኮ ለየሁት ችግር የለም። እንግዲህ በሌላ የሆነ እዚህ ሰንሰለት እንዳለው አውቄያለሁ መጀመሪያው። ችግር የለም።